ቢያንስ ልጆች አሉኝ ሌላው እንኳን ይቀር ኦኬ ብቻዬን አይደለሁም ለልጅሽ ትኖሪያለሽ ለባለቤትሽ ትኖሪያለሽ ለህዝብሽ ለወጣሽ ለታለማ ትኖሪያለሽ ባለፈው ብዙ ነገር አውርቼሽ ነበር ብዙ ነገሮች እየችዬ ማለት ነው ገብርሸትን በዛ ልክ የተቃወምክ ሰው እየገረመኝ እኮ ያው ለትግሉ ለህዝቡ ስል ነው ለትግሉና ለህዝቡ ስል ነው የቆየሁት እና ሁሉ በቲፎዞ ነው ሁሉ በምናምን ነው ምን ማድረግ ነበረብኝ ጊዜና እንትን መጠበቅ ነበረብኝ ነው ጥያቄ ታዲያ ገብርሸትን ያን ጊዜ ለምን ተቃወምከው በዛ ልክ ቻኳለ ብዬ ነው መታገስ ነበረበት ብዬ ነው ግን ከዛሬ ነገ እነዚህ ሰዎች ካልተስተካከሉ እንዴት አብረን ይቀጥላል እነማን ናቸው የሚስተካከሉት የምትላቸው ራሱ ዘመነ ካሴ ራሱ ምኑን ነው የሚስተካከለው ዘመነ ካሴ እሱን በዝርዝር አወራሻለሁ ማለት አሁን ጽፈሽ ስራ ይወጣ ያለው እሺ ምንሽ ባንዴ በዳይቆሽ ማወራሽ እንትን አይደለም ማለት ዘመነ ካሴ ነው ወይ ትግሉ ማለት ነው ለዘመነ ካሴ አንድ መሪ ነው መሪ ነው ጉባ እንደ መሪው ነው ማለት በሱ ስር ያሉት ተመሳሳይ ነው እንትኑ አሁን ተረጋግጬ ምናምን ማወራሽ ሰዓት አይደለም የጻፍሽው ነገር ስላየው ነው የጻፍኩት ምን እንደሆነ ልንገር የጻፍኩት የከዳሃው ወይ ጀሰጠሃው ተበድለህ ነው ወይ ችግር ስላለ ነው ችግር የሌለበት ችግር የለም እኔ ግን ትናንትና አንድ ያንተ ጓደኛ የሆነ ሰው እስከ ማታ ድረስ ለኔ ጋር ስናወራ እንደዛ አይነት ነገር ላይ አልነበረም እጂ ምንድነው በጥላት እንደተከበበ ምናምን ነው የሚያወራው ቤተሰቡ ጋር አልሰማችም ባለቤቱ የሚል መረጃ ስለደረሰኝ እንጂ የእውነት ከርተሞን ስላወቅኩ አይደለም በነገራችን ላይ እኔ እስካሁን ድረስ ጥያቄ አለኝ የእውነት ከርተሃል ብዬ ስላላመንኩ ለምን መሰለሽ ቤት ማንም ስለ ነገር ግጠኛ አይደለም አልፎ ቦታው ላይ ያለው ደግሞ እኔ ነኝ ማንም ምን ሊል ይችላል ማንም ምን ሊያወራ ይችላል ገብተሻል ምንሽ እኔ ምን እንደሆነ ምናልባት አንቺ በዝርዝር አላወቅሽም ምን ይደርስብኝ እንደምችል አላወቅሽም ያለው በተመካ አላወቅሽም መሞት አይሻልም እንዴ እንዳንድ ወንድ ልጅ ህዝብን ክዶ ያወሉ ሰው ሞቶ ለማን አውጣቱ ለዘመነ ካሴ ለመሞት ለምን ብዬ ለዘመነ ካሴ ማለት ለዘመነ ካሴ ብለህ ነበር እንዴ መጀመሪያ የወጣው አይ የትግሉ አቅጣጫ እኮ አንቺ ስትተሽ ነበር የትግሉ አቅጣጫ እኮ አሁን ትግል ላይ አይደለም ያለው ይኸውልሽ እኔ እየሰማሽ ነው እኔ እውነትንና ማይክሽን የወጣሁኝ እንደ ሰው እንትን የለኝም ሎቢስት የለኝም ገንዘብ የለኝም ጦሩንና ትግሉን ያማረን ህዝብ የኔ የወጣሁኝ እንዴት ገንዘብ ማነበረህ እኮ እኔ እኮ ከባለ ሀብቶች ራሱ የወሰርከውን እኮ ገንዘብ አውቃለሁ እንደውም በዚህ ህዝብ በጣም ነው የነገድከው እንጂ አይዲዮቲ አንቺ ነገር ደግሞ በቃ እንደው አይደለም ለምን መሰለህ እንዴ እስከሚበቃ ድረስ ከነገድክ በኋላ እንደገና በሐቀኝነት ለህዝብ የቆሙ ጀግኖችን መወንጀል ማለት ምን ማለት ነው ይመስልሃል እኔ አሁን ይሄንን መቀበልህ ለአንተ እና ለምን መሳተፍ ከበመጥከት አዝማሪ አይደለሽ አንቺ አልተማርሽ ምን ይገባሻል አንተ የታባክ እንደምትደርስ ነው ያለ አንተ ከካም ዘመነ ካሴ